ውድ የመሰላል ሚዲያ ተከታታዮቻችን የ2018ን የፋሲካ በዓል ምክንያት በማድረግ በየተለያዩ ቦታዎች እየተንቀሳቀስን የዋጋ ጥናት እያደረግን ነው። አብራችሁን ቆዩ። የሴት ጫማ አገረኛ ጫማ የሴት ጫማ ነው የሚሸጠው። ካምናው ከዘንድሮ የሚለየው ነገር የዋጋ ግሽበት ከአገሩ አንፃር ትንሽ ይለያል። ሰውም የመፍራት ሽሽት አለው እንጂ ጫሞቹ ሰውም የመግዛትም ቢወደድም የመግዛት ባህሪ አለው። እንደ ሰው ፍላጎት ካምናው አሻሽለን አዳዲስ ምርቶችን አምጥተናል። ነዳጅ ምክንያት በጣም የጨመረ ነው። ማከሪያ ሁሉ ነገር ጨምሮብናል ዘንድሮ። ያው ትራንስፖርትም የለም በዛ ነው እንጂ ቆንጆ ነበር። ምክንያቱም ያው እንደ ገበያው ሁኔታ የታየ ነው። ያገሩ ሁኔታ ስለሆነች ምንም ማድረግ አንችልም። ቀንሶብናል ገበያችን። ከስተመር ቀንሷል በጣም። በፊት በጣም ሰው በጣም ይሳተፍ ነበር። አሁን ግን የለም። ምክንያቱም በጣም በነዳጅ ምክንያት ትራንስፖርት በማጣት እኛም አቅርቦቱም ተወዶብናል። እቃ ለመስራት በጣም ተወዶብናል በነዳጅ ምክንያት። የዘንድሮ በጣም ቀንሷል። እስከስታ አይገኝምና ከዚህ በላይ ደስታ እስከስታ ሰንድሻው ይፍካ። ዋጋው ከአምናው ዘንድሮ ትንሽ ለውጥ አለው። የዘንድሮ ትንሽ ተወዷል። ያው ቢሆንም አገርቷ ላይ ካለው ከነዳጅ ሁኔታ አንፃር ያው እነሱም ከትራንስፖርት ጋራ ያለው ነው ትንሽ ልዩነት አለው ከአምና እና የተሻለ ነው። ማግኝተናል። እቃውንም ገዝቼዋለሁ። ምን ማድረግ ይቻላል? ከዘመኑ ጋር መራመድ ነው። ኳሊቲው አሪፍ ነው። ትንሽ ዋጋ መጨመሩ እንጂ ኳሊቲው አሪፍ ነው። ምንም አይለም። እቃዎቹ ቆንጆ ናቸው። ኳሊቲያቸው ደረጃቸውን የጠበቁ ናቸው። ምንም አይሉም እቃው። ሰው አይገዛም። ትንሽ ተወዷል። በጣም ተወደደ። በፊት አሁን ካምና አሁን በጣም ነው የጨመረው። ጨምሯል። አሁን የአበሻ ዶሮ አሁን 2000 ብር 2002 ገብቷል። የወላይታ የትልቁ ማለት ነው 2003 2004 እና ተወዷል በጣም። አሁን እንደምታዩ ነው እየቀዘቀዘ ነው። ያው አይቀመጥም ሾባ እንትን ዶሮ ነፍስ ስላለ ቶሎ ቶሎ ለ50 ያዝሙ ተሸጣል። ለእንደዛ ነው። በፊትም ደግሞ ሁሉ ነገር እየጨመረው ዘይት ምን ያህል እንደተሰርተይ ስንት ደረሳል? 2000 ምናምን ብር አይደል? ለዛ ነው ፈረንጅ ዶሮ ናት። እሺ እነዚህ ማለት ነው። እነዚህ ራሱ ባትናቸው 1000 ብር ገባ። እነዚህ 1000 ብር ገብተዋል። ትልላላው ታምና ጨምሯል። 25 ብር ነው። ይሄ ነው ወላይታ ዶሮ ማለት ነው። ይሄ ነው ወላይታ አበሻ ነው ሰው የሚወደው አበሻ። ይሄም ቆንጆ ነው፣ ይጣፍጣል፣ አሪፍ ዶሮ ነው። ይሄንንም ይገዛል። ግን አሁን ገና ነው ገበያው ቀዝቃዛ ነው። አርቲ ጠጪ ሰሩ ይምጣንጂ ካለበት ቤት ጓዳው ይሽተትልን አውዳመት እስኪልልን በልና በጣም የገነነ ነው። በጣም ውድ ነው ሁሉ ነገር። እቃ ጥረት የለም። ነጋዴ ማምጣትም አልቻለም። ክፍለ ሀገርም በአንዳንድ ሁኔታ ምን ምክንያት ያበዛሉ። የለም መኪና የለም አሉ። ስለዚህ ውድ ነው የሚመጣ እቃ። ትራንስፖርቱ ራሱ በጣም ኃይለኛ ስለሆነ እየጨመሩ ነው የሚሸጡ። እኛም ደግሞ ጨምረን ነው የሚሸጠው የግድ። እነሱ 1 ብር ሲያገኙት እኛም 1 ብር ማግኘት እንፈልጋለን። ጫናው
በህዝብ ላይ አይገዛም፣ ትቶ ነው የሚሄደው። ያም እኛ አግባብተን 3 የምትገዙ ከሆነ ሁለቱም ቢያቅታቸው አንድ ተኩል ብዙ ቢከፋቸው ቢትበሳጩት ምን ጭማሪ አለ? ራሱን ባለቤቱ ነው ራሱን የሚመራ። አንድን መግዛት ሲያቅታችሁ ግማሹም እየገዛችሁ እኛም ተቸግረን ነው የምንገዛ ብለን አግባብተን ነው ይበሳጫል። በዋጋዎቹ እንትን ካልሽ ትንሽ ከአምናው ጭማሪ ያላቸው በጣም ጨምረው ጥፍ ነው የሚሆነው። የበዓሉ ድባቡ አሪፍ ነው። ቆንጆ ነው። ዋዜማው ጸድስ ነው። ዋጋዎቹም ትንሽ ጨምረው አገዛዝ ላይ አሁን ከአምናው ዘንድሮ የተሻለ ነው። አሁን ከተጀመረው ግን አሁን ራሱ አሪፍ እየሸጠ ነው። ከዚህ በኋላ ደግሞ አንድ 3 እና ልኩ ሳን ደግሞ ትንሽ አሪፍ የሚሸጥ ይመስላል። አንደኝነት ያው ነዳጅ ነው የሚባለው፣ ግን በነዳጅ ምናምን አለ የአንዳንድ እቃዎች መንገድ ምናምን ስለተዘጋጉ ከክፍለ ሀገር የሚመጡ እቃዎች አሉ። በዛ መንገድ ተዘጋግቷል እና እሱም በተዘጋበት ምክንያት አጥፍቶ አድርጎ ነው የሚሸጡት። የያዟትን እቃ አጥፍ አድርጎ ነው የሚሸጡት። እሱ ነው። ከዛ ደግሞ ነዳጅ ነው አሁን ደግሞ ትንሽ ጨምሮብኛል። ሌላ ምንም የተለየ ምክንያት አሁን ረከቦት ምን አለ መሰለሽ 2 አይነት 3 አይነት አሉ። በመስቶት የምንላቸው አለ፣ ማይኮ የምንላቸው እንጨት የሚባላል። በእንጨት ሆኖ ደረጃ አላቸው። በማይካውም እንደዛው በመስቶትም አንደኛና ሁለተኛ አለ። ሳይዝም አለ። አንድ ከፍተኛ ሳይዝ የምንለው በቃ አለ የምንለው በመስቶት 6500 ብር አለ። በማይካ ደግሞ ከፍተኛ የምንለው 4500 ብር አለ። በእንጨቶቹ ደግሞ እስከ 4000 ብር አለ። ያው በሳይዙ ልክ እንትን ይባል ቲክነሱም አላቸው። ማቴሪያል ይለያያሉ፣ አይነት አላቸው፣ የተለያዩ ናቸው። በመስጠቱ እንደት በእንጨቱ በማይካው የተለያዩ ናቸው። አሁን ለምሳሌ ቅድም ያልኩሽ እነዚህ ያሉሽ 6500 ያልኩሽ እነዚህ ናቸው። ኮምፕሌት ናቸው። ማጨሻ አለ፣ ጀበና ማስቀመጫ፣ ሰርቪስ፣ ማንደጃ አለ። አንድ ላይ ኮምፕሌት ናቸው። እነሱም ጽድት ያለ በትልቁ ሳይዝ። የዚህ አነስተኛ ምን ደግሞ 5500 ብር አለች። ማቴሪያልም ይለያያሉ፣ ሳይዙ እንደምታዩ። መለስ ምን ደግሞ 4500 ብር አለ። በመስጠቱ ማይካ የምንላቸው ደግሞ በእነዚህ ያሉት ማይኮቹ እነዚህ ናቸው። እቺኛ ያለች ልጅ በእነዚህ ያለች። አሁን እነዚህ ልዩነታች ቴክነሱ ነው። ጣውላ የሚሰራለ በኤምዲኤፍ የሚሰራው የተለያዩ። አሁን የኛ 4500 ብር አለ፣ የኛ 4000 ብር። እንጨቶች የምንላቸው ደግሞ በእነዚህ ናቸው። እንጨቶች ሙሉ እንጨቶች ሳይዝ አለው። የሱሳና ሸኛው ነው። በልሙጥ አለ፣ ክፈፍ ባለው አለ። ይሄኛውን 4000 ብር ነው። 3500 2000 ለነተ ሶስት የሚሸጥ አበሻ አለ። ያው ዱቲ ኦኬ ቆንጆ ነው። እሺ ሶስት አገኘው። አሁን 2 ሸጧል። ሁለት በጣም ጥሩ ነው። ሸማቹም ያቅሙን ያለ እየሸመተ ነው። በጣም ደስ የሚል በዓል ነው። ጥሩ ነው። የዋጋን ጭማሪ ትንሽ አለው። በጣም ነገ እንባለው የሾነ ቅቤ 2000 ብር ነው። ማዕከለኛ 1700 ብር፣ በሰል ያለው ደግሞ 1600 ብር ነው። አይቤ 700 ብር፣ ማር የጠጅ ማር 1100፣ የሚበላው 1200 ብር ነው። የቅመም ዋጋ ኮረማ 2800፣ ጥቁር አዝሙድ ደግሞ 1100፣ ነጭ አዝሙድ 1000 ብር ነው ያለው ዋጋ። የተወሰነ ጭማሪ አሳይቷል ዘንድሮ። ምክንያቱም ለጋ ቅቤ ዛሬ ዓመት 1500 1600 ነበር። አሁን 2000 ብር ወደ 4000 ብር ማን ነው 400 500 ጭማሪ አሳይቷል ማለት ነው። ትንሽ ለውጥ አለ። ይመጣሉ ግን የአቅማቸው ምክንያቱም 1 ኪሎ 2 ኪሎ የነበረው 1 ኪሎ ግማሽ ኪሎ 2 ኪሎ ይሸመታሉ። ምክንያቱም ትንሽ ቀነስ እያደረጉ ማለት ነው የሸምቱት። ይምጣንጂ ካለበት ቤት ጓዳው ይሽተትልን አውዳመት